ስንጠይቅ ያን ኤቪደንስ የትኛውም ወገን በፍቃደኝነት ማግኘት አልቻለም። መቼ ነው የደወለችልኝ? መጨረሻ መቼ ነው የደወለችልኝ? አዎ እሱና ተስፍሽ ሰፊዩ ያኔ አልሐምዱሊላህ ከኔ ጋር የነበሩት ተገለዋል፣ እኔን አላህ አጥፎኛል ብላለች ብላችሁ እዚሁ ላይ ብላይ መታችሁ ተናግራችኋል። ይሄን መመጣበታለሁ። ኦኬ ነው አይደለም ብላለች ያላችሁ ከእሷ ጋር የነበሩ እንደተገደሉ እሷን ደግሞ እንደተረፈች ደውላ ነግራችኋለች አይደል? ቆይ አሁን ከዚህ ቀደም እሷ በኮንቲኔንስ በሁለት ወር ጋር ትደውል ነበረ። በምትደውል ታይም ልክ ገንዘቡ ከተላከ በኋላ እሷን እኛ ባገኘናት ታይም ምንድን ነበር ያለችኝ? አዎ ተከፍሏል ገንዘቡ፣ እኔ ጋር የነበሩት እኮ ተገለዋል፣ እኔ አለው ነው የሚል ምላሽ ነው የሰጠችን። ይህም እኛ እሰይ ብለን ተደስተን ተቀብለናል። የተነገረኝ ነገር ነው የነገርኳችሁ የሚል ምላሽ የሰጠችን። እኛም እሷ የተናገረች ነገር አምነን ነው ለህዝቡ የገለጽ ነው በወቅቱ ለእናንተም የነገርናችሁ። ግን ከዛ በኋላ የእሷን አለመፈታት ደግሞ ሲደጋገም ቀጥሮ ሲደጋገም በደወለች ታይም እኔ ራሴ ጠየኳት፣ ሌላ ምን ያክል እርግጠኛ ነሽ ስለመከፈሉ? ምን ታረጋግጫለሽ? እስቲ የሆነ ኮንቱር ምን ማድረግበት ነገር ስጪኝ ስላት፣ እኔ እኮ ሰቴ ምንም ያየሁትም ነገር የለም ተከፍሏል ተብዬ ነው ለእናንተም ያልኳችሁ የሚል ምላሽ ሰጠችን። ከደወለች አብረዋት የነበሩ እንደተገደሉስ ነግራናለች አላልክም? ወስደዋቸው ገደሏቸው አለች አላልክም? ብላን እኛም ብለናል። ግን አሁን እንደነገርኳችሁ ገንዘብ ማከፋፈል ሂደት እንደነገርኳችሁ ያንንም ተብዬ ነው እንጂ እነሱ ሲገደሉም ያየሁት ነገር የለም፣ ማረጋገጥበትም አንድም ግልጽ ነገር የለም። ግን የተባለችን ነግሬያቸዋለሁ። ከድር እየጻፈ ነው፣ አስገቢው አንድ ቁጥር እየጻፈ ነው። ወይ ሞዴሬተርስ ባይዘዌ እዚህ ውስጥ ያላችሁ ከድር ኤምባሲ ውጭ ጉዳይ ሄዷል እና ውጭ ጉዳይ ሞዴሬተርስ አሲያ አለሙ ግን አሁን እንደነገርኳችሁ ገንዘብ ማከፋፈል ሂደት እንደነገርኳችሁ ያንንም ተብዬ ነው እንጂ እነሱ ሲገደሉ ያየሁት ነገር የለም፣ ማረጋገጥበትም አንድም ግልጽ ነገር የለም። ግን የተባለችን ነግሬያቸዋለሁ። ከድር እየጻፈ ነው፣ አስገቢው አንድ ቁጥር እየጻፈ ነው። ወይ ሞዴሬተርስ ባይዘዌ እዚህ ውስጥ ያላችሁ ከድር ኤምባሲ ውጭ ጉዳይ ሄዷል እና ውጭ ጉዳይ ሞዴሬተርስ አሲያ አንዴ ዛይ ትመለሳለህ። አንዴ ኦኬ ሞዴሬተር አለ ከድር ኦኬ ከድር ውጭ ጉዳይ ሚኒስተር ሄዷል። ውጭ ጉዳይ ሄዶ ጠይቋል። ጠይቆ የመለሱለትን መልስ ሁላችሁ እንድትሰሙ እንፈልጋለን። ባጭራቸው ይህንን በግልጽ ያው በሁሉም የሚያውቀው የሚታወቅ ነገር ነው። በደንብ ለማረጋገጥ ያህል ገንዘቡ ከመነሻው ጀምሮ የተሰበሰበው በሁለት አካውንት ነው። አንዱ አካውንት ሳውዲ ፍርድ ቤቱ ተከስቷል በተባለበት አካውንት የተሰበሰበው፣ ሁለተኛው ደግሞ በሀገር ውስጥ በሌላ በእናት በወንድም በአባት በጋራ አካውንት ተከስቶ ተሰብስቦ መጨረሻ ላይ እናት አባትም ወንድምም ፈርመን በጋራ ዋት ቤት ራሳችን ያው ከዳንተማ ገዛናት ወጡ በጋራ ሆነን ወደ ሳውዲ ኤምባሲ ተልኳል። በማንም የተሰበሰበ ነገር የለም። እናትና አባት በወንድም ብቻ የተሰበሰበ አካውንቱ በትን ነገር በዚህ ሳምንት ውስጥ ሂዱና አሳውቁን። እኛም ነገ ተሰብስበን እዚህ ያለውን ነገር ጨርሰን የምንደርስበትን እናሳውቃለን። የበለጠ ደግሞ የምንፈልገው ትክክለኛ ወኪሉን የተወከለው ሰው ምንድነው ሀሳቡና ስሜቱ የሚለውን ነገር መጥቶ እንዲያወራል። መምጣት እንኳን ባይችል በስልክ እያናገርከው ፕሮሰሱን ደግሞ ከሱ መስማት እንፈልጋለን። ምክንያቱም እናንተ ኮሚቴዎች ናቸው፣ አንተ እያስተባበርክ ነው። የምትታገለውን ነገር አውቃለሁ። ከማንም በላይ ከኮሚቴዎች ውስጥ ክሎዝሊ የምንነጋገረው ዴይ ቱ ዴይ የምደውለው ለአንተ ነው። ያለውን መረጃ የምትነግረን አንተ ነህ። ከጎናችን ሆነ የምታግዘን አንተ ነህ። አንድም ዳውት የለንም። ስለዚህ ትክክለኛ ወኪል የሆነው ሰውዬ መጥቶ ማውራት በሚችልበት ልክ ያውራ። ምክንያቱም ሙሉ ኃላፊነቱ እሱ ጋር ስላለ ማለት ነው። ሚሆን ከሆነ እሱን እንሰማና እኛም ወስነን ከቤተሰብ ጋር ተያይዞ ሄዶ እዛ ያለውን ጉዳይ ለምን እዛው ኖረን አናድርም? ምንም ነገር ተነስተን መሄድ የምንችልበት ፓስፖርት ነው ያለ፣ ችግር የለውም። ኮሚቴዎቹን በአፋጣኝ ወጥቶላቸው እዚህ ጋር ቤተሰቡን በአፋጣኝ ወጥቶላቸው ኤመርጀንሲ ድጋፍ ደብዳቤ ተጽፎ ከኤምባሲም መንግስት እየተባበረን ያለው እስከዛሬ ተያይዞ መጥቶ ደግሞ ቶሎ ራሳቸው እንዲጨርሱ ማድረግ ይቻላል። ለምን 2 ዓመት ከርሞ እዛው ቤተሰቡ አይጨርስም? የሚፈለገው ልክ እዛ ሆነው እንዲጨርሱ ማድረግ ነው የምንፈልገው። ለዛ ግን የልጅቷን ደህንነት በዚህ 3 ቀን ውስጥ አሳውቁን። እኛም እዚህ ያለውን ሰርተን እናሳውቃለን። ድጋሚ እንገናኛለን። ከባፍናም ያለን ነገር ተስፍሽ ቴንኪው፣ ጥሩ ሀሳብ ነው። እኔ አንድ ሀሳብ ልስጥ፣ ይቅርታ ከተቻለ
እሺ ቴንኪው አመሰግናለሁ። በመጀመሪያ ደረጃ ያው እኔ እንደ ጥያቄ ነው የምጠይቀው። አቡ አፍናን እስካሁን ድረስ ስለምታደርጋቸው ነገሮች በሙሉ ሳላመሰግን ማለፍ አልፈልግም። ከሰፍዩ ንግግር መረዳት እንደቻልኩት ግን ሰፍዩ በወኪሉ ላይ ምንም አይነት እምነት እንደሌለውና ምንም አይነት መረጃ እንዳላገኘ ነው። ምክንያቱም ከሰፍዩ በላይ ለሌላ የሚጨነቅ ሰው የለም። ወንድሟ ነው፣ ስጋ ደሟ ነው። ግልጹን አናውራ ከተባለ አቡ አፍናን አንተ እንደ ኮሚቴ ወኪሏ ጋር ኮሚኒኬት አድርጋችሁ ሙሉ ኢንፎርሜሽን ካላችሁ ኦልሞስት 1 ዓመት ከ8 ወር ነው እኛ የምናውቃት። ከዛ በፊት ያለው ፕሮሰስ ተውዝ። የዛሬ 1 ዓመት ከ8 ወር ጀምሮ እኛ ገንዘብ አሰባስበን ከላክንበት ቀን ጀምሮ እስካሁኗ ሰዓት ድረስ ያለውን ኤቪደንስ መረጃ አላችሁ ወይ? ምክንያቱም አንተ ኮሚቴ ነህ፣ ወኪሏ ጋር አብረህ ስላለ የተከፈለበት ነፃ የተባለችበት የተረከቡበት እያንዳንዱ ነገር በወረቀት ነው። ይሄ መረጃ እጃችሁ ላይ አለ ወይ? ስቲል ነው እስካሁን ያለችበት ድረስ ሌላስ በህይወት አለች ወይ? አንድ ሁለተኛ ጥያቄ እንደሰማሁት ሌላ በጥሩ ሁኔታ ላይ እንዳልሆነች ነው የሰማሁት። ሲጅን ኢንፍራድ የሚባለው ያው እንግዲህ ከቤተሰቧ ፊት የመናገር ትክክል ነው ብዬ አላስብም። ያው ለሞራልም ግን አይምሮዋ ትክክል እንዳልሆነ እና ከሌሎች እስረኛ ተለይታ እንደታሰረች ነው እንትን የሚሉ እና አሁን በቅርብ አፕዴት ሲሆን ነገር አለ ወይ? ይህንን እንድትሰጡ እንፈልጋለሁ። ግን የወሳኙ ጥያቄ እኛ ገንዘብ አሰባስበን ከዚህ ከላክንበት ቀን ጀምሮ እስካሁኗ ሰዓት ድረስ ያለችው መረጃ በእጃችሁ አለ ወይ? ኮሚቴዎችም ወኪሉ ለቤተሰብስ የሰጣችሁት መረጃ አለ ወይ? ይችን ብቻ መልሱልን። የኔ ጥያቄ ነበረውን አፈነዳህልኝ። በዛ ላይ ደግሞ አቡ አሚራ ቅድም ሰፊዩ ሲናገር ወኪላቸው ጋር አፉ በሉኝና ማለት ነው ወኪላቸው ጋር መረጃ የማይሰጣቸው ሰውዬና በእናንተ መካከል ይሄንን መረጃ እየሰጣቸው እንዳልሆነስ ታውቃላችሁ? ኦኬ፣ በመካከል ያለውን ነገር በደንብ ክሊር አድርጉልንና እና ሁለተኛ ነገር ደግሞ አሁን አቡ አሚራ አነሳው እንጂ የልጅቷን ጤንነት ጉዳይ ኦኬ፣ ይሄ መለስልን እንዳላራዝም። ልጅቱ ምናልባት ያለችበትን ነባራ ሁኔታ ለማወቅ 2 ቀን 3 ቀን ብሎ መወሰን ይከብዳል። እሱን በኢትዮጵያ ኤምባሲ በኩል እንደገና እስር ቤት ተኪዶ በሚሰጥ ቀጠሮ ስለሆነ እሱን ኢንሻላህ እንደ ኮሚቴ ሀሳቡ ለኮሚቴ ያቀርብና ተነጋግረን የመጀመሪያ የልጅቱ ያለችበትን ሁኔታ ማወቅ ይቀድማል። እሱን ለማወቅ እንሞክራለን። ችግር የለም። ሌላው አቡ አሚራ ትራንስፈር የሆነበት ያልከው ጠብዓን እኛ ያለን እናንተ እዚህ ኤምባሲ ድረስ የገባበት አለ፣ እናንተም ጋር አለ፣ እኛውም ጋር አለ። ከኤምባሲ ደግሞ በሌላ ስምና በሟች ቤተሰብ ከፍተኛ ፍርድ ቤት የሚያውቀው የራጂ አካውንት ወደዛ ከኢትዮጵያ ተቀሪ ገንዘቡ ወደዛ እንደተላለፈ ያም አለን። አሁን እናንተ የለጠፋችሁት የላኮላችሁ ነው ያለው። ከራጂ ወደ ሟች ቤተሰብ ትራንስፈር የሆነበትን ግን 2 አካላቶች ሊያመጡ ይችላሉ። አንደኛ ህጋዊ ወኪሉ፣ ሁለተኛ ኢትዮጵያ ኤምባሲ ጋር ሆኖ ማለት ነው። ሁለቱ እንኳን ይሄን ነረም ሌላ ማምጣት ይችላሉ። ከዛም በላይ እየሰሩ ስለሆነ ነው። እርግጥ ነው እናንተ የምትፈልጉት አሁን ኤቪደንስ ነው፣ ማስረጃ ወረቀት ምናምን ነው። ይገባኛል፣ እወዳለሁ። እነዚህ 2 ነው የኤምባሲውም ተወካይ